እንዴ እስካቫተርና ዶዘር ማዞር ጀመሩ ማለት ነው? አዎ ዶዘሯን በቅናሽ እስካቫተሯን በማይ ዝም በይ። የእናንተን ዝናልነት በዚህ ከቀጠለ አውሮፕላኖችና በብድር ያመጣናቸው ድሮኖች በየአውሮ ጎዳናው መሸጣቸው አይቀርም። ዝም በይ። ምንድነው? ከወረዳችን የምግብ ጥራትና ቁጥጥር ቢሮ የተጻፈ ደብዳቤ ነው። አንብበው። የምን ደብዳቤ? እናንተ ሳትማሩ ሳይማሩ እየመሩን ያሉንን አስተዳደሮች አልተማሩም ብላችሁ ታማላችሁ አይደል? እኔ አላልኩም። የህብረተሰቡን ጤና በተቀናጀ መልኩ ለማወክ ስትደራጁ ጥቆማ ደርሶን እጅ ከፍንጅ ይዘናችኋል። አረኛ የምግብ ማብሰል ውድድርና አሸናፊ የመምረጥ ምርጫ ላይ ነው ያለ ነው እንዴ? ስለምን ማወክ ነው የምታወሩት? እሱንም ቢሆን ሰምተናል። ያለ መንግስት እውቅና ምንም አይነት ውድድር ምንም አይነት ምርጫ ማድረግ አትችሉም። እሱም ጨረቃ ነው፣ ይፈርሳል። ያለ መንግስት እውቅና አይደለም ምርጫ ስብ ለማጥፋት ሩጫ የተከለከለ። ስቡ ከየት እንደተጠራቀመ ሳይታወቅ ስቡም ቢሆን አይጠፋም። ለማንኛው ደግሞ ወጡ እዝግቢት ይያዝና ምርመራ ይደረግበታል። ስማ፣ ህዝባችን ሽንኩርትና ጤፍ ረሳለን ስንል እናንተ እየቆሰቆሳችሁ ታስታውሱታላችሁ። ይሄ ደግሞ የልማት አደናቃፊ መሆናችሁን ነው የሚጠቁም። የምግብ አቅርቦት ለህዝቡ ለማድረስ ደፋ ቀና እያልን ያለንበት ዘመን ነው። አናሳዝናችሁም እንዴ? ግን ዳቦ የለም። አሉባልታ ነው፣ የጽንፈኞች ወሬ ነው። በየመንደሩ በየአካባቢው ያለው ዳቦ የኛ አይደለም እንዴ? እንደዚህ ቤት ለቤት እየገባችሁ እንደው ሐሜት ከምትሰሙ ቤት ለቤት እየገባችሁ የህዝቡን ችግር ብትሰሙ ይሄን ጊዜ የት በደረሳችሁ ነበር። ይህን ሰውዬ እንውረሰውና ግቢ ውስጥ አጠር ያለች አነስ ያለች አጥር አጥረን ጸረ ልማት በሚባል እንዲጎበኝ እናድርግ። አጥር አፍርሱ በሚባልበት ዘመን የራሳችንን አጥር ሰርተን ጸረ ልማት እንድንባል ነው እንዴ የምትፈልገው? እባክህ ዞር በእንዲህ አይነት ነገር። እኛማ ማንም አይለንም እንዴ፣ የመንግስት እኮ ነን። እባክህ ከህግ እስረኛ ይልቅ ይኸውልህ የመንግስት እስረኛ ብዙ ነው። እኔ ምን እንደምፈራ ታውቃለህ? አንድ ቀን መንግስት እራሱን ጠርፍ አርጎ አስሮ እንዳናገኘው ብቻ። ቶም እና ጄሪ፣ በእናንተ ቀጠና ህገወጥ ንግዶች መስፋፋታቸውን ሰምቻለሁ። መቼስ ለቦታው እንጂ ለስልጣኑ አዲስ እንዳልሆንኩ ታውቃላችሁ። አዎ፣ ግን መረጃውን እሱ በአካል ሄደው ነው ወይስ በጥቆማ ነው ያገኙት? በአካል ሄጄ ለማየት ሞክሬያለሁ። የማየው ነገር ግን በጣም ከባድ ነገር ነው። ከባድ ማለት እንዴ እስካቫተርና ዶዘር ማዞር ጀመሩ ማለት ነው? አዎ ዶዘሯን በቅናሽ እስካቫተሯን በማይ ዝም በይ። የእናንተን ዝናልነት በዚህ ከቀጠለ አውሮፕላኖችና በብድር ያመጣናቸው ድሮኖች በየአውሮ ጎዳናው መሸጣቸው አይቀርም። እውነት ነው አለቃ፣ የሚናገሩት ነገር ሁሉ ትክክል ነው። አንድ መሬት ጠብ የምትል ነገር የላትም። ጥረታችን ጥራቱን ያልጠበቁ ምርቶች ለህብረተሰቡ እንዳይገቡ ነበር፣ ግን ያንን ማድረግ አልቻለም። ማለት አለቃ፣ ዞር ብዬ ባደረግኩት ጥናትና ዳሰሳ ኦሪጂናል እቃዎች ሁሉ ሳይቀሩ ለህብረተሰቡ እየተቸበቸቡ መሆኑን ደርሼበታል። እንዴ እኔም እኮ ቅድም እኮ አግኝቼ ኦሪጂናል ብቻ ማለት አይቼ ነበር ሳልፍ። ቆይ እናንተ እያላችሁ የነገር እንዴት ሊፈጠር ቻለ? ማብራሪያ እፈልጋለሁ። ለዚህ መፍትሄ የሚሆን ነገር ቅድም የወረስኩት ህገወጥ ነጋዴ አንድ ነገር ሹክ ብሎኛል አለቃ። አሃ፣ ከነጋዴዎች ጋር ጤናማ ግንኙነት ስላላችሁ ነው እንደዚህ እንዳሸን ይፈልጉት? ኧረ በፍጹም አለቃ የሚሉት ነገር እንዴ! በዚህ አይነትማ ከነጋዴዎቹ ጋር ማህበራዊ ግንኙነት ጀምራችኋል። ቡና ትጠራራላችሁ፣ ሚስጥርም ሳይቀር ታወራላችሁ ማለት ነው። ኧረ እግረ መንገዳችን ነው እንዴ አለቃ? እኛና ህገወጥ ነጋዴ እኮ እስካሁን ድረስ እሳትና ጭድ ነን አይደለም እንዴት? አዎ፣ እነሱ ህገወጥነታቸውን እስካላቆሙ ድረስ በመካከላችን ምንም አይነት ሰላም ሊሰፍን አይችልም። በጣም ጥሩ። ጄሪ፣ ምን ነበር ያገኘሽው መረጃ? ማለት ህገወጥ ነጋዴን ብቻ ማዝ ዘላቂ መፍትሄ ያመጣል። ጎዳና ላይ ህገወጥ ንግድ የሚገዙ ሸማቾችን በቁጥጥር ስር ማዋል ነገሩን ሁሉ ደግሞ ሊያቀልልን ይችላል። እነሱን የምንቀጣበት ደግሞ ደንብ ደግሞ ማዘጋጀት እንችላለን አለቃ። ቀላል አዎ፣ ጄሪ ያነሳችው ሀሳብ ትክክል ሳይሆን አይቀርም። ደግሞ ቅጣቱን አሁን እንደወጣን መጀመር እንችላለን። ትኬቱን መንገድ ላይ እናሳትማለን። እስካሁን ዝም ያለ ጠፍቶ ነው ይመስላችኋል? ታዲያ ምን ጠፍቷችሁ ነው? ይሄን ተቆጣጠር ማለት ከ120 ሚሊዮን የኢትዮጵያ ህዝብ ጋር አባሮሽ እየተጫወትን ነው ማለት ነው። ይሄ ደግሞ በየቀኑ በየመንገዱ ላይ ታላቁ ሩጫ ማዘጋጀት ማለት ነው። በዛ ላይ ደግሞ ብዙ የሰው ኃይልና ባጀት የሚጠይቅ ነገር ነው። አለቃ ልክ ናቸው። ህዝብን ማሳደድ ነው የሚሆንብን። አንተ ደግሞ ወይ ከኔ ወይ ከሳቸው ጋር ሁሉን ሀሳብ እሺ ይላል። ከዚህ ሰዓት ጀምሮ በየሰፈራችሁ ያለውን የህገወጥ ንግድ በአንድ ሳምንት ውስጥ አጥፍታችሁ እንድታሳውቁኝ ይፈልጋል። ታዛዥ ነን አለቃ። ግን ዘለቄታዊ የሆነ መፍትሄ የሚያመጣ አንድ ሀሳብ አለኝ። ለምን ከመርዝ አምራች ድርጅቶች ጋር በመነጋገር ይሄ ህገወጥ ነጋዴውን እየነጠለ
ፌንት እያሰራ እያጥመለመለ የሚጥር መድኃኒት እንዲያመርቱልን በማድረግ ቅድም ባሏት ድሮን በተለይ ሜክሲኮ ላይ መገናኛ ላይ ሌላም ቦታ ላይ ጠብጠብ የሚያደርግ ብናደርጋቸው ዝባል ዳይወሰው አሁን